በጣም የሚገርምና የሚገርም በቃ ከምንጠብቀው በላይ አመርቂና አርኪ የሆነ ውጤት የምናገኝበት ሰዎች በቀላሉ ሊያገኙት የሚችሉት ቀለል ያለ ጥርሳችን ጠቆረ፣ ተሸረፈረፈ፣ ቆሸሸ ምናምን ማለት ሳይጠበቅብን ሲግናል ሳሙና መጠቀም ሳይጠበቅብን ዴንታል ሆስፒታል ላይ መሄድ ሳይጠበቅብን በአካባቢያችን ካሉ ጥቃቅንና ጥቂት ነገሮች ምንም ወጪም ሳናወጣ ጥርሳችን እንዴት ማንጣት እንደምንችል ዛሬ ደግሞ እነግራችኋለሁ። ይህም በተፈጥሮ ካሉ ከአካባቢያችን እጽዋቶች ማለት ነው። አንደኛ ለብ ያለ ውሃ 2 ብርጭቆ ቢያንስ ታደርጋለህ። የሎሚ ማር 1 ማንኪያ ማለት ነው። የተፈጨ ቀርፋ 1 ማንኪያ፣ የሎሚ ጠብታዎች ወይም የሎሚ ውሃ ታደርግና እነዚህን ትንሽ ተለቅ ባለ ብርጭቆ ውሃውን እንጨምራለን ወይም በጆግ ውስጥ እንጨምርና ከዚያም ቀርፋውን እና ማሩን እናስከትለዋለን ማለት ነው። አብረን እንጨምራለን። ቀረፋውና ማሩን ከጨመርን በኋላ በመጨረሻ ከ5 የማይበልጡ የሎሚ ጠብታዎችን እንጨምራለን። የሎሚ ውሃ ጠብ እያደረግን ድሮፕ ማለት ነው። በደንብ ካዋርን በኋላ ስናበቃ ዘወትር ጠዋትና ማታ አፋችን እየተጉመጠመጥ በደንብ እየተጉመጠመጥ ትፍ እያሉ መጥፋት ማለት ነው። ቢያንስ በ1 ሳምንት ውስጥ ቁልጭ ብሎ ጥርሳችን ነጭ ሆኖ ይታያል ማለት ነው። በጣም አርኪና መርቂ የሆነ ነው። ምንም ሰዎች የማንጠብቀው ነገር ማለት ነው። ሌላው ደግሞ ቀለል ያለች በጣም ግን አመርቂ የሆነች ውጤት ያላት ነገር እነግራችኋለሁ ማለት ነው። ይህም ጸጉራችን ተነቃቀለ እያላችሁ ብዙ ሰዎች ስታሰሙ እንሰማለን እና ይህን በጣም ቀላልና አመርቂ የሆነች ውጤት ያላት ነገር እንነግራችኋለን ማለት ነው።